የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔር አምላካችንን እናመሰግናለን። ዛሬ የእግዚአብሔርን ቃል የምንካፈለው ቅድም ከተነበበው ከማርቆስ ወንጌል ምዕራፍ 14 ከቁጥር 12 እስከ 26 ባለው ክፍል ላይ ይሆናል። እግዚአብሔር እንዲያስተምረን የቃሉን ምስጢር እንዲያበራልን አጭር ጸሎት አብረን ሁላችንም እንጸልያለን። የዘላለም አምላክ እግዚአብሔር አባታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስለዚህ ምሽት እናመሰግንሃለን። ፍቅርን ስለምናስብበት፣ ትህትናን ስለምናስብበት፣ ለእኛ የከፈልከውን ዋጋ ስለምናስብበት ስለዚህ ምሽት ስምህ ብሩክ ይሁን። እግዚአብሔር ሆይ እንለምንሃለን። በልማድ ሳይሆን በርቶልን ገብቶን በዚህ ምሽት በፊትህ እንድንሆን በሚቀጥሉት የሕይወት ዘመናችን ሁሉ ካንተ ጋር እንድንጓዝ አሁን በቅዱስ መንፈሴ የቃልን ደጅ ክፈትልን። ለመናገርም ለመስማትም የሚያበቃውን ጸጋህን እንድትሰጠን እንለምንሃለን። በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን። በጌታ የተወደዳችሁ ወገኖች፣ ዛሬ የተሰበሰብነው በጌታችንና በደቀ መዛሙርቱ ሕይወት ውስጥ ልዩ በሆነች ምሽት ላይ ነው። ምክንያቱም ኢየሱስ ከደቀ መዛሙርቱ ጋር የመጨረሻውን እራት የተጋራበት ምሽት ስለሆነ ነው። ይህ ጸሎተ ሐሙስ ብለን የምንጠራው የጌታ የመጨረሻ እራት ከዚህ በኋላ አብሯቸው ያልተካፈለበት ግን ለመጨረሻ ከነሱ ጋር እራት የበላበት ምሽት ነው። እኔና እናንተ በዚህ ምሽት ፍቅሩን፣ ትህትናውን እና ለእኔና ለእናንተ የከፈለውን መስዋዕትነት እናስታውሳለን። ከመስቀሉ በፊት የተደረገ እራት ነው ይህ ምሽት። ከመከራው በፊት የተደረገ የወዳጅነት ህብረት ነው ይህ ጊዜ። ስለዚህ ወደዚህ እራት በዚህ እራት ላይ የተከሰተውን ብቻ ሳይሆን ዛሬ ለዚያ እራት እኔና እናንተ እንዴት ምላሽ መስጠት እንዳለብን አብረን እናጠናለን። የጌታ እራት ምን እንድናደርግ ነው የሚጠራን በሚል ርዕስ ላይ የተወሰነ መሰረታዊ እውነቶችን እናያለን። የመጀመሪያው ወገኖቼ የጌታ እራት ቃሉን እንድንታዘዝ ይጠይቀናል። ቁጥር 12 እስከ 16 በምንመለከትበት ጊዜ ደቀ መዛሙርቱ ወደ ኢየሱስ ክርስቶስ መጥቶ ፋሲካን የት ማዘጋጀት እንዳለባቸው ጌታ ኢየሱስ ክርስቶስን ሲጠይቁ እንመለከታለን። ኢየሱስ ክርስቶስ ደግሞ ለጥያቄዎቻቸው ግልጽ እና ዝርዝር መመሪያዎችን በመስጠት ምላሽ ሰጥቷቸዋል። የት መሄድ እንዳለባቸው፣ ማንን መከተል እንዳለባቸው፣ ምን ምልክት ማስተዋል እንዳለባቸው፣ ምን እንደሚያገኙ ነግሯቸዋል። ሲሄዱም ጌታ ኢየሱስ ክርስቶስ እንደተናገራቸው ሆኖ እንዳገኙት እንመለከታለን። በተለይም ወደ ቁጥር 15 ስትሄዱ እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያችኋል፣ በዚያም አሰናዱልን ብሎ እንደነገራቸው ደቀ መዛሙርቱም ወጡ ይላል። ወደ ከተማም ሄደው እንዳላቸው አገኙ፣ ፋሲካንም አሰናዱ ይላል። እንዳላቸውም አገኙ፣ ፋሲካንም ደግሞ አሰናዱ ይላል። ይህ በጣም አስፈላጊ የሆነ ነገር ያሳየናል።
ደቀ መዛሙርቱ አስቀድሞ ጌታ ኢየሱስ ክርስቶስን ጥያቄ ቢጠይቁም እያንዳንዱን ዝርዝር አፈጻጸም የመራው ኢየሱስ ክርስቶስ መሆኑን እንመለከታለን። ቦታውን የወሰነው እሱ፣ መመሪያዎቹን የሰጣቸው እሱ እንደሆነ እንመለከታለን። ውጤቱንም እንደተቆጣጠረ እናስተውላለን። ክርስቶስ ዝግጅቱን በንቃት ሲመራ እናያለን። ደቀ መዛሙርቱ በቃሉ መሰረት፣ እርሱ በሰጣቸው መመሪያ መሰረት፣ እርሱ በተናገራቸው መንገድ ለጌታ ታዘው ጌታ ያላቸውን በማድረጋቸው ምክንያት እግዚአብሔር አስቀድሞ ወዳዘጋጀው ሐሳብ ሲገቡ እንመለከታለን። ወዳጆች፣ ይህ ዛሬ የምንካፈለው የጌታ እራት የመጀመሪያው ጥሪው ክርስቶስ እንዲመራን፣ ለክርስቶስ እንድንታዘዝ ይጠራናል። ክርስቶስ ከመራን፣ ለክርስቶስ በሕይወታችን በየቀኑ የምንታዘዝ ከሆነ እርሱ ወዳዘጋጀው እንገባለን። ወደ መለኮታዊ አቅርቦቱ እንመጣለን። የእግዚአብሔር ስም የተባረከ ይሁን። ምላሻችን ለጌታ ጥያቄ ማቅረብ ወይም ደግሞ ጌታ ያለውን ካለማድረግ መዘግየት ሳይሆን፣ ነገር ግን ጌታ የተናገረንን አምነን እርሱ እንደሰጠን መመሪያ ስንከተል እግዚአብሔር ያዘጋጀው በሕይወታችን ልክ እንደዛው ይሆናል። የክርስቶስን ድምፅ ስንታዘዝ አስቀድሞ ባዘጋጀው ነገር ውስጥ እንገባለን። እርሱ ባዘጋጀው መለኮታዊ ዝግጅት ውስጥ ሕይወታችንን፣ ራሳችንን እናገኛለን። የጌታ ደቀ መዛሙርት ለጌታ ከመታዘዛቸው የተነሳ፣ ጌታ እንደተናገራቸው ከማድረጋቸው የተነሳ ጌታ በሉዓላዊነቱ አስቀድሞ ወዳዘጋጀው ዝግጅት ሲመጡ ክፍሉ ያሳየናል። ዛሬም በዚህ ምሽት ጥያቄያችን መሆን ያለበት ወገኖቼ፣ እግዚአብሔር ተናግሯል ወይ ሳይሆን እኔ ምን ያህል እግዚአብሔር ለሚናገረው ታዝዣለሁ የሚለው መሆን እንዳለበት አስባለሁ። ደቀ መዛሙርቱ የክርስቶስን አቅርቦት የተለማመዱት ለቃሉ ታዛዥ ስለሆኑ ነው። እርሱ ለሚላቸው ምላሽ ከመስጠታቸው የተነሳ አቅርቦቱን ተለማምዷል። በተመሳሳይ መንገድ እኔና እናንተም የክርስቶስን ድምፅ ስንታዘዝ ወደ መመሪያውና ወደ ዓላማው እንገባለን። ስለዚህ ዛሬ ማታ ወደ ጌታ እራት ስንመጣ ራሳችንን መጠየቅ ያለብን ለቃሉ ምን ያህል በታዛዥነት እመላለሳለሁ? ለቃሉ ምን ያህል ምላሽ የሚሰጥ ሕይወት አለኝ የሚለውን እያሰብን ወደ ጌታ እራት እንድንቀርብ ይህ ክፍል ይጠራናል። ሁለተኛው ሐሳብ በዚህ ክፍል ላይ የምናስተውለው የጌታ እራት ወገኖቼ ራሳችንን እንድንመረምር ይጠራናል። ራሳችንን፣ ሰዎችን ሳይሆን፣ ሁኔታውን ሳይሆን ራሳችንን፣ የገዛ ሕይወታችንን እንድንመረምር ይጠራናል። ከቁጥር 17 እስከ 21 በምትመለከቱበት ጊዜ እንደዚህ ይላል። በመሸም ጊዜ ከ12ቱ ጋር መጣ ይለናል። ተቀምጦም ሲበሉ ኢየሱስ እውነት እላችኋለሁ ከእናንተ አንዱ እርሱም ከእኔ ጋር የሚበላው አሳልፎ ይሰጠኛል የሚል ንግግር እንመለከታለን። እነርሱም ይላል ያዝኑና ይተክዙ፣ እንደገናም ደግሞ እያንዳንዳቸው እኔ ይሆንን እያሉ ራሳቸውን
ይጠይቁ ነበር። እርሱ መልሶ ከ12ቱ አንዱ ከኔ ጋር ወደ ወጭቱ እጁን የሚያጠልቀው ነው አላቸው። የሰው ልጅስ ስለ እርሱ እንደ ተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዛ ሰው ወዮለት። ያ ሰው ባልተወለደ ይሻለው ነበር አላቸው። ኢየሱስ አሁን ከደቀ መዛሙርቱ ጋር በማዕድ ተቀምጧል። ነገር ግን ከዚያ በኋላ ኢየሱስ ክርስቶስ አንድ ድንገት የሚያስጨንቅ ንግግር ሲናገር እንሰማለን። ከነርሱ ቅድም እንደነገራቸው እንደመራቸው ነገሮች ሁሉ ግጥምጥም ብሎ ቀላል ሆኖ አላገኙትም ሕይወትን። አሁን በዚህ ቅጽበት ጌታ ኢየሱስ ክርስቶስ ከናንተ መካከል እኮ አንዱ አሁን ከኔ ጋር የሚበላ ከኔ ጋር የህብረት እንጀራ የሚቆርስ ከኔ ጋር የፍቅር ግብዣ የተደረገለት አንዱ እኮ አሳልፎ ይሰጠኛል ብሎ ሲናገር በሁሉም ልብ ውስጥ ጭንቀት ፈሰሰ። ይህ ጊዜ ጥልቅ ውስጣዊ ፍለጋን ፈጠረ በእያንዳንዳቸው ውስጥ ራሳቸውን ፈልጎ ለማግኘት ያሉበትን ሁናቴ ለማጤን እያንዳንዱ ወደ ራሱ ሲመለስ እንመለከታለን። እያንዳንዱ እኔ ሆንን ብሎ የሚያስገርመው ራሳቸውን ሲጠይቁ፣ ይሁዳ ግን ከዚህ ውስጥ የለበትም። ራሱን አይጠይቅም። ይሁዳ ከኢየሱስ ጋር ብዙ ዘመን ሄዷል። ይሁዳ የኢየሱስን ትምህርቶች አዳምጧል። ይሁዳ የኢየሱስን ፍቅር ተጋርቷል። ይሁዳ ለሌሎች ኢየሱስ ያደረገው ሁሉ ተደርጎለታል። ነገር ግን ልቡ በእውነት ለኢየሱስ ከቶ አልተሸነፈም። እያንዳንዱ ደቀ መዝሙር ራሱን ሲፈትሽ ሲመረምር፣ እኔ ነኝ የት ነው ያለሁት ምን ላይ ነው ያለሁት ብሎ ሲጠይቅ፣ እኔ ሆንን ብሎ ሲጠይቅ፣ እሱ ግን እንዲህ አይነት ጊዜ አላገኝም። እኔ ሆንን የሚለውን ቃል ስናስተውለው ወገኖቼ የታማኝነት ጊዜ የትህትና ጊዜ እንደሆነ እንመለከታለን። ደቀ መዛሙርቶች መካከል ከዚህ በፊት እንደምናስተውለው በወንጌላችን ውስጥ እኔ ታላቅ ነኝ ከኛ መካከል ማን ነው ታላቅ የሚል ክርክርና ጥያቄ በመካከላቸው ነበረ። የትልቅነት ጥያቄ፣ የአንደኝነት ጥያቄ፣ የበላይነት ጥያቄ ነበራቸው። አሁን ግን የእግዚአብሔር ስም የተባረከ ይሁን፣ ያ ጥያቄ ስፍራውን ለቆ በትህትና ሁሉም ሰው ወርዶ የኢየሱስ ንግግር እያንዳንዱን ሰው ልቡን፣ ጅማቱን፣ አጥንቶቹን ሳይቀር ፈትሾ ዝቅ ስሉ ከእግሮቹ በታች ነፍሳቸውን ሲያፈሱ እንመለከታለን። ይህ የማሰላሰል ጊዜ ነው። በሌሎች ላይ ጣት የመቀሰር የመፍረድ ጊዜ ሳይሆን ራስን ኦዲት የማድረግ የመፈተሽ ጊዜ ነው። ራሳቸውን እየመረመሩ ያሉበት ወቅት ነው። ወዳጆች፣ ራሱን በቅጡ ያየ የመረመረ ከቶ አይፈረድበትም። የእግዚአብሔር ስም ብሩክ ይሁን። ይህ የክርስቶስ እራት ሁለተኛው ጥሪው ምንድን ነው ካላችሁ፣ ራሳችንን እንድንመረምር ነው። ራሳችንን እንድናይ ነው። ወደ ውስጥ ሕይወታችን እንድንመለከት ይጠራናል። ልባችንን እንድንመረምር ይጠራናል። በእግዚአብሔር ፊት ሐቀኞች እንድንሆን ይጠራናል። ሃይማኖተኞች እንድንሆን፣ ሃይማኖትን የለመዱ ሰዎች እንድንሆን፣ በስርዓት ወደ እግዚአብሔር የሚቀርቡ ሰዎች እንድንሆን ሳይሆን በትህትና በእውነት በሐቅ ወደ እርሱ እንድንቀርብ ይጠራናል። ምክንያቱም ከኢየሱስ ክርስቶስ አጠገብ ሰው እየተቀመጠ ከኢየሱስ ክርስቶስ ጋር እየወጣ እየገባ እየዋለ እያደረ እየበላ እየጠጣ እየተማረም ሰው ኢየሱስን ላያውቅ
ይችላልና። የሰማችሁኝ ነው? ደቀ መዝሙር የሚል ማሊያም ተለብሶ በደቀ መዝሙር ህብረት አካል ውስጥም ታቅፎ ከደቀ መዝሙር አውድ ውጪም ይኮናልና። ስለዚህ እንደ ይሁዳ ከኢየሱስ ክርስቶስ አጠገብ ተቀምጠን የተከፋፈለ ልብ እንዳይኖረን መጠንቀቅ አለብን ወገኖቼ። እንደ ይሁዳ የቡድኑ አካል መሆን ይቻላል። ነገር ግን ሙሉ በሙሉ አካል አለመሆን አደጋ ማስጠንቀቂያ ነው የይሁዳ ሕይወት። በንጹህና በሐቀኛ ልብ እንድንቀርብ እንድንመጣ የጌታ እራት ይጠራናል። ዛሬ ማታ ደቀ መዛሙርቱ የጠየቁትን ተመሳሳይ ጥያቄ መጠየቅ አለብን ወገኖቼ። እኔ ሆንን በሕይወቴ ውስጥ ከክርስቶስ የማይስማማ ነገር ይኖር ይሆን? የተደበቀ ኃጢአት ይኖር ይሆን? ፈቃዱን የሚቃወምበት ቦታ ይኖረኝ ይሆን? ይህ የኩነኔ ጊዜ አይደለም ወገኖቼ። ይህ የጸጋ ጊዜ ነው። ይሁዳም ቢጠቀምበት ኖሮ ጊዜው የጸጋ ጊዜ ነው። ምክንያቱም ራሳችንን ስንመረምር እግዚአብሔር እኛን ያነጻናል። ራሳችንን ስንመረምር እግዚአብሔር ያድሰናል። ራሳችንን በእውነት ስንመረምርና ስናገኝ እግዚአብሔር ከከንቱ ጎዳና ይመልሰናል። ምን ያህል ራሳችንን እየመዘንን ወደ ጌታ እራት እንቀርባለን? ራሳችንን እንድንመረምር ይጠይቀናል የጌታ እራት። ሳይገባው ይላል የጌታ ቃል አንደኛ ቆሮንቶስ ምዕራፍ 11 ላይ ሳይገባው የጌታን ሥጋና ደም የበላ የጠጣ የጌታ ሥጋና ደም ዕዳ አለበት ይላል። ሰው ግን ራሱን ምን ያርግ? ይፈትን፣ ከእንጀራው ይብላ፣ ከጽዋው ምን ያርግ? ይጠጣ ይለናል። ስለዚህ ራሳችንን ማየት በዚህ ምሽት ይገባናል። ይሄ እውነት ይሞግተናል። እኔን በሚያጌታ ፊት ደቀ መዛሙርቱ እስከዚህ ቅጽበት አያውቁም። ምን አይነት ድንቅ ጌታ ነው! የሰውን ገበና አሳልፎ የማይሰጥ የማያጋልጥ፣ እስከ መጨረሻ የሚታገስ፣ የሰውን መመለስ የሚፈልግ፣ ሰውን የሚሸከም። አቤት አቤት ትዕግስቱ! እስከዚች ሰዓት እሱ በገዛ ፈቃዱ ኢየሱስን አሳልፎ ስሞ ለምልክት እስኪሰጠው ድረስ ኢየሱስ ታገሰው፣ ጠበቀው። ዛሬም የታገሰን ወገኖቼ ስለማያውቅ ሳይሆን፣ ድካሞቻችን ስለማይገባው ሳይሆን፣ ከኃጢአታችን ከተበላሸው አስተሳሰባችን እና አካሄዳችን ጋር ስለተስማማ ሳይሆን ይመለሳሉ ብሎ ነው የታገሰን። እንድንመለስ እድል እንድናገኝ ነው የታገሰን። ይሁዳን እስከዚች ሰዓት የታገሰው እንዲፈረድበት እንዲጠፋ ሳይሆን እንድመለስ ነበር። እርሱ ግን እድሉን ባለመጠቀሙ ምክንያት ጠፋ። ዛሬ እግዚአብሔር ከዚህ ይታደገን። ሶስተኛ ሐሳቤ የጌታ እራት በእምነት መስዋዕቱን እንድንቀበል ይጠራናል። ቁጥር 12 እስከ 25 በምንመለከትበት ጊዜ ይሄንን እናያለን። ይሄ ደግሞ ወደ የጌታ ኢየሱስ ክርስቶስ ከትንሣኤው በፊት እራቱን ያዘጋጀበት እራቱን የመሰረተበት ጊዜን ያመለክተናል። ወደ መልእክቱ ማዕከል ይጠራናል። ኢየሱስ እንጀራን እየበሉ የፋሲካን እንጀራ እየበሉ ከዛ ብድግ ብሎ እንጀራን አንስቶ ቆርሶ ባርኮ ሰጣቸውና ይላል
እንኩ ከዚህ ብሉ፣ ይህ ስለ እናንተ የተሰጠ የተቆረሰ ሥጋዬ ነው አላቸው። እንዲሁም ጽዋውን አንስቶ ባርኮ እንኩ ሁላችሁ ከዚህ ጠጡ፣ ይህ ስለ እናንተ ስለ ብዙዎች ኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ነው አላቸው። ይህ ሥጋዬ ነው፣ ይህ ደሜ ነው አላቸው። እዚህ ጋር ኢየሱስ ስለ ምግብ ብቻ አይደለም እየነገራቸው ያለው። የሞቱን ትርጉም እንደገና ሲገልጽ እንመለከታለን። ራሱን እንደ ቃል ኪዳን መስዋዕት አድርጎ እየሰጣቸው እንደሆነ ይነግራቸዋል። ኢየሱስ ክርስቶስ ከብሉይ ኪዳን ቅድም ከዘጸአት ምዕራፍ 12 ጀምሮ እስራኤላውያን በየዓመቱ የጠበቁ ፋሲካን እንደሚበሉ፣ ፋሲካን እንደሚያዘጋጁ፣ ፋሲካን በልቶ ደግሞ እንደሚሄዱ ያንን የፋሲካ እራት እንደገና ይተረጉምና የፋሲካው በግ እርሱ እንደሆነ፣ ለዓለም ኃጢአት ሁሉ የተሰዋ የእግዚአብሔር በግ እሱ እንደሆነ ኢየሱስ ክርስቶስ ራሱን ለመስዋዕት ማዘጋጀቱን ይነግራቸዋል። ፋሲካ እግዚአብሔር እስራኤልን ከግብፅ በበግ ደም ነፃ እንዳወጣ የሚያስታውሳቸው ሲሆን፣ አሁን ደግሞ ኢየሱስ ክርስቶስ እውነተኛና የመጨረሻው መስዋዕት አድርጎ ራሱን ያመለክታል። እርሱ ለብዙዎች መዳን የሚሰዋ የእግዚአብሔር በግ እንደሆነ ይገልጽላቸዋል። ስለዚህ እንጀራው በመስቀል ላይ የሚሰበረውን የሚገረፈውን ሥጋውን ሲያመለክተን፣ ጽዋው ደግሞ የሚፈሰውን ደሙን ያመለክተናል። ይህ የአዲሱ ኪዳን መሰረት ነው። ደቀ መዛሙርቱ ምንድነው ታዲያ ምላሻቸው ካልን፣ ጌታ እንዳላቸው ሥጋውንና ደሙን በእምነት መቀበል ነው። የክርስቶስ ማዕድ ጥሪ ነው። በእምነት እንዲቀበሉ ይጠራቸዋል። ለእግዚአብሔር የሆነ ነገር ለማቅረብ እንዲመጡ ሳይሆን ክርስቶስ አስቀድሞ ለነሱ ያደረገውን ለመቀበል እንዲቀርቡ ይጠራቸዋል። እኔና እናንተ ወደ ጌታ ሥጋና ደም ስንቀርብ ለእግዚአብሔር አንዳች ነገር አናቀርብም። እግዚአብሔር ያቀረበልንን ግን በእምነት እንቀበላለን። ክርስቶስ አስቀድሞ ለእኛ ያደረገውን ለመቀበል ወደ ጌታ እራት እንመጣለን። ይቅርታን እንቀበላለን። ጸጋን እንቀበላለን። መስዋዕቱ አዲስ ሕይወትን ይሰጠናል። ይህ እራት የመታሰቢያ የዝክር እራት ብቻ አይደለም፣ የሚያድነን እራት ነው። ይቅርታን የሚሰጠን እራት ነው። ከአዳኙ ጋር አንድ የሚያደርገን እራት ነው። ከእርስ በርሳችንም ጋር አንድ የሚያደርገን እራት ነው። ክብር ለእግዚአብሔር ይሁን። ወዳጆች ሆይ ዛሬ ማታ ክርስቶስ መስዋዕቱን በግልና ሙሉ በሙሉ በህብረትም እንድንቀበል እየጋበዘን ነው። በሥጋውና በደሙ ብቸኛ ተስፋ አለን። ከኢየሱስ ክርስቶስ ጽድቅ በቀር ምንም ጽድቅ የለንም። ከዚህ ውጪ ወደ እግዚአብሔር የሚያቀርበን ምንም የለም። እግዚአብሔር በሥጋና በደሙ ወደ እኛ ይመጣል። እኛ በእምነት ስንመጣ እርሱ በሥጋና በደሙ ሕይወትን ይዞ፣ ይቅርታን ይዞ፣ ፈውስን ይዞ፣ መጽናናትን ይዞ፣ ምሕረትን ይዞ ወደ እኛ ይመጣል። የመጨረሻ የጌታ እራት ለአምልኮና ለመገዛት ይጠራናል። ቁጥር መጨረሻ 26 ላይ እንደዚህ ይላል፣ መዝሙርም ከዘመሩ በኋላ ይላል። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይለናል። ይህ ቁጥር መዝሙር ከዘመሩ በኋላ ወደ ደብረ ዘይት ተራራ ወጡ የሚለው ይህ ጸጥ ያለ ግን ደግሞ ኃይለኛ ጊዜን ያሳየናል። ኢየሱስ ክርስቶስ
መስቀሉ ከፊቱ እንዳለ ያውቃል አያውቅም? ሄሎ ያውቃል። መከራ ከፊቱ እንዳለ ያውቃል አያውቅም? ያውቃል። ሆኖም ግን ይዘምራል። ሆኖም ግን ለአብ ይገዛል። ከዚያም ለአብ በመታዘዝ ወደ መስቀል ይሄዳል። ከመስቀል ብዙ ደቀ መዛሙርቶቹ ደንግጦ ሲሸሹ፣ እርሱ ግን ስለ እኔና ስለ እናንተ እየዘመረ ሃሌሉያ ወደ መስቀሉ ይሄዳል። ወደሚሰቀልበት ይወጣል። ይህ የክርስቶስ ራት እኔንና እናንተን ወደ አምልኮና ወደ መገዛት ይመራናል። ኢየሱስ ከመስቀሉ በፊት ከዘመረ፣ ኢየሱስ ከመስቀሉ በፊት በደስታ ለአብ በመገዛት ወደ መስቀሉ ከሄደ፣ ታዛዥ ሆኖ ከተጓዘ፣ እኔና እናንተም ለዚህ ተጠርተናል። የጌታ እራት ሁል ጊዜ ለአምልኮ ለእግዚአብሔር ለመገዛት ይጠራናል። የተጠራ ነው ከክርስቶስ ለመቀበል ብቻ አይደለም። እየሰማችሁኝ ነው? ፈውሱን ለመቀበል፣ ይቅርታውን ለመቀበል፣ ምሕረቱን ለመቀበል፣ ጸጋውን ለመቀበል፣ ሰላሙን ለመቀበል ብቻ አልተጠራንም። ታዲያ በአምልኮ ምላሽ ለመስጠት ተጠርተናል። ራሳችንን ለእርሱ በመስጠት ተጠርተናል። እርሱም በመከተላችን የሚመጣውንም መከራ እያመለክን ለመጋፈጥም ተጠርተናል። እውነተኛ አምልኮ ቃላት ወይም እንደኔ እዚህ ቆሞ መስበክ ወይም ደግሞ እንደ ቅድሙ ወገኖቼ መዘመር ብቻ አይደለም። እውነተኛ አምልኮ ለእግዚአብሔር የተሰጠ ሕይወት ነው። በሁኔታ ላይ ያልተመሰረተ፣ በእግዚአብሔር ማንነት ላይ የተመሰረተ፣ እግዚአብሔርን ስለ ማንነቱ የሚያከብር የሚያደንቅ ሕይወት ነው። አሜን። ስለዚህ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር መስቀሉ፣ መከራ፣ ስቃይ ፊቱ እያለ ከዘመረ እኔና እናንተ መቼ መቼ እንዘምራለን? አንድ ጥቅስ አለችልን። ደስ ያለው ሄሎ ይዘምር የምትል ጥቅስ እንጠቅሳለን። ግን መስቀል ደስ አያሰኝም። ወቅቱ የጭንቅ ሰዓት ነው። ወቅቱ የክደት ሰዓት ነው። ወቅቱ የሚወደው ሰው ክዶት አሳልፎ ሰጥቶት የሚያሳምም ሰዓት ነው። ወቅቱ ሁሉ ጥሎት የሚሄዱበት ሰዓት ነው። ግን ይዘምራል። እኛ መቼ መቼ ነው የምንዘምረው? እኔና እናንተ መቼ መቼ ነው ሃሌሉያ የምንለው? መቼ መቼ ነው ምስጋና የምናቀርበው? አዎ ይሄ በስጋ አይቻልም። በሰዋዊ ማንነታችን አይቻልም። በእግዚአብሔር ጸጋ ግን ይቻላል። ኢየሱስ ክርስቶስ እኛን ወክሎ ሁሉን ካደረገ፣ አሜን አሜን አሜን፣ እኛም በሁሉ እንድንመስለው ጸጋው ያስችለናል። ስናጠቃልል እንግዲህ ዛሬ ማታ ወደ ጌታ ራስ ስንቀርብ የእሱን ጥሪ በግልጽ እንሰማለን። ምን የሚል? ኢየሱስ ክርስቶስ እንደሚመራን፣ እኛ ደግሞ ሁሌ ለመታዘዝ እንደተጠራን፣ ኢየሱስ ክርስቶስ ባለበት ምንም የተሰወረ ነገር እንደማይኖር፣ በልባችን ያለው ሁሉ እንደሚገለጥ፣ በቅጡ ራሳችንን መመርመር ማየት እንዳለብን፣ በሰዎች ፊት እንደምንቀርብ፣ ከሰዎች ጋር እንደምናወራ መስሎን ያለምዶብን በእግዚአብሔር ፊት በድፍረት እንዳንቀርብ ዛሬ ራሳችንን ልባችንን እንድንመረምር ይጠራናል። ኢየሱስ ክርስቶስ ራሱን ይሰጣል መስዋዕት አድርጎ እና እኔና እናንተ በእምነት ለመቀበል ተጠርተናል። በእምነት ለመቅረብ ተጠርተናል። ኢየሱስ ክርስቶስ ዘምሯል፣ አምልኳል፣ ወደ መስቀሉ
ገስግሷል፣ ሄዷል። እንዲሁም እኛም ለእርሱ እየተገዛን እንድንከተለው ተጠርተናል። ይህ የጌታ እራት የሚጠይቀው ምላሽ ነው። ስለዚህ ዛሬ ማታ ለእያንዳንዳችን ጥያቄው እኔ እንዴት ምላሽ እሰጣለሁ? ሁሌ በየወሩ የጌታ እራት መጥቼ እወስዳለሁ። ከእሁዶች ሁሉ በልዩ አክብሮት እንደምንም ብዬ ወሬን ጠብቄ መጥቼ እወስዳለሁ። ግን በምን አይነት ምላሽ ነው የምወስደው? በልማድ ይሆን? የወር ክርስትና ይዤ ይሆን? በየወሩ ከኃጢአት ለመራቅ ለቅዱስ ቁርባን በየወሩ ከኃጢአት እየራቅኩ ወሩ ሲያልፍ ደግሞ ወደ ቦታ እየተመለስኩ እወስድ ይሆን? ወይስ በየቀኑ እየተዘጋጀው በየቀኑ ቃሉን እየታዘዝኩ በየቀኑ ራሴን እያየው በየቀኑ የክርስቶስን መስዋዕት በእምነት እየተቀበልኩ በየቀኑ እየሰገድኩ እያመለክኩ እኖራለሁ? ይሄ ራሳችንን መጠየቅ ይገባናል። ወዳጆች፣ ወደ ኢየሱስ መቅረብና ሙሉ በሙሉ ለሱ እጅ ወይም ለሱ ሙሉ በሙሉ አለመሰጠት እንደሚቻል ይሁዳ ማስጠንቀቂያችን ነው። ነገር ግን ይሁዳ በአካል ከኢየሱስ ጋር ውሏል፣ አድሯል፣ ወጥቷል፣ ገብቷል። እሱ ከኛ ይበልጣል። በዚህ ደህና ናችሁ? በአካል ስጋ ነው እኮ ያልኳችሁ። ኢየሱስን በማየት ከኢየሱስ ጋር በመዋል በማደር በመውጣት በመግባት በማውራት በመስማት እርሱ ከኛ ይበልጣል። ግን ያ ብቻው ዋስትና አይደለም። የካዘንቺስ ዑራኤል ቆራቢ አባል መሆን፣ በየወሩ መጥቶ የጌታን ስጋና ደም መውሰድ ለክርስትና ለእግዚአብሔር ሰውነት ዋስትና አይደለም። ታዲያ ምንድን ነው ዋስትናው? ኢየሱስን በትክክል ማወቅ፣ ለኢየሱስ ክርስቶስ በትክክል የተሸነፈ ልብ፣ እንደ ደቀ መዛሙርቱ ሁል ጊዜ በትህትና ሁል ጊዜ እግዚአብሔር ሲናገር እግዚአብሔርን ድምፅ ስንሰማ በመንፈሳችን የሰላን ሆነን እኔ ሆንን ጌታ ሆይ እኔ ሆንን አድጎ ያልጨረሰ ማንነት። እየሰማችሁኝ ነው? እየሰማችሁኝ ነው? ሁሌ ትሁት የሚማር ሁሌ ዝቅ የሚል ሁሌ ራሱን ለማየት የሚችል እንደ ደቀ መዛሙርቱ መሆን ይጠበቅብናል። እነሱ እንዳደረጉት ምላሽ እኛም እንድንሰጥ ይገባናል። ዛሬ ሌሎችን በመመልከት ሳይሆን ራሳችንን በመመልከት ወደ ጌታ ቀርበን ጌታ ሆይ ፈትነኝ፣ እንደ ዳዊት መርምረኝ፣ በልቤ ውስጥ ኃጢአት ቢኖር ወደ ዘላለም መንገድ ወደ ዘላለም ሕይወት ምራኝ የምንልበት ምሽት ይሁንልን። እንጸልያለን። ጌታ ሆይ ዛሬ ማታ በትሁት ልብ ዝቅ ባለ መንፈስና ማንነት ወደፊትህ እንመጣለን። ዛሬ በፊታችን ስለተገለጠው ቃል ደግሞም ስለተዘጋጀው ማዕድ እናመሰግንሃለን። ስለመከርከን፣ ልባችንን በፊትህ ስለገለጥክ፣ ስለኛ ራስን ስለሰጠ እናመሰግንሃለን። ጌታ ሆይ አሁን አንድ ነገር እንለምንሃለን። መርምረን፣ አንጻን፣ አድሰን። በሰማን ቃል መርምረን፣ በሰማን ቃል አንጻን፣ በሰማን እውነት አድሰን። ቃልህን እንድንታዘዝ ራሳችንን በሐቀኝነት እንድናይ እና በእምነት መስዋዕትነትን እንድንቀበል አግዘን። እንድናመልክና ሙሉ በሙሉ እንድንከተል ደግሞ አስተምረን። በሁኔታ ላይ በወቅት ላይ ያልተመሰረተ ነገር ግን በማንነት በጸጋ ላይ የተመሰረተ የአምልኮን ሕይወት ስጠን። ዛሬ ማታ ሕይወታችንን እንደገና ለአንተ እንሰጣለን። በኢየሱስ ክርስቶስ ስም ስትል ስማን።
አሜን።